ብላ እንግዲህ እሺ እየበላሁ እኮ ነው። በሀሳቤ ሄድኩ እኮ። ምን ነው ምን ሆንክ? ልጆቼ ናፈቁኝ። ኧረ እባክህ ልጆች አሉህ እንዴ? አዎ እስኪ ደውዬና ላገኛቸው። ግን እሷ ስልክ የላትም። የሆነ ሰውዬ ጎረቤት አለ። እሺ በሱ ነው የምንደውለው? በሱ ደውዪ እንግዲህ። ልደውልለት? አዎ እሺ አሁን ግን 4 ሰዓት ሆኗል እኮ። 8 ሰዓት ብደውል ራሱ ወዲያው ሰጣታል። ጎረቤት ምርጥ ጎረቤት እንዴ ከተኙ በኋላ ወዲያው እንደደወልኩ ማን ነው ብሎ ሰጣትና እሷንም ልጆቼንም ሰላም እላለሁ። እንግዲህ ልጆች ብዙ ነው ያሉ? በቅርብ ራሱ ወለደች አሉ። ግና ልብስ ገዝቼ እልካለሁ። እንዴ በቅርብ ሄጄ አላቅም አላልክም? ቆየሁ። እኔማ 10 ዓመቴ ነው። እና ሌላ ገባች ወይስ እንዴት ነው የወለደች? እንዴት ነው ያለው? እየጠበቀችኝ እውነት እኔ ምን እንግዲህ ምንም ገዝቼ እኔ የምላከው። እንዴ ልጅ ወለደች አልከኝ እኮ አሁን። በልጅ ባረፈኝ። ልጅ ነው እንዴ በእናትህ? ኧረ እባክህ እውነት እንዴ ቆየክ? አመታት አለፉ ከሄድክ። እንዴት ትወልዳለች? አራስ ነው ልጅ